እንዴት ናችሁ? ዛሬ ደግሞ ካቆምንበት እንቀጥላለን። ባለፈው ታስክ 5ን ከክሩድ ኦፕሬሽኖች የመጀመሪያውን ሲን ክሬት ማድረግን ሰርተናል። ዛሬ ደግሞ ታስክ 6 ከክሩድ ኦፕሬሽን ውስጥ ሁለተኛው ኦፕሬሽን ሪትራይቭ ማድረግ አብረን እናያለን ማለት ነው። ታስክ 6ን ይኸው አብረን እናያለን። ትእዛዙ ምን ይላል የሚለውን ታስኩን እናነብ። ስቱደንት ሰርች ኤንድ ቪው ፔጅ ስራ ነው የሚለው። የስቱደንት ቪው ማድረግ ብቻ ሳይሆን ብዙ የተመዘገቡ ተማሪዎች ሊኖሩ ስለሚችል እዛ ፔጅ ላይ እዛው ዳታቤዝ ላይ ብዙ ተማሪዎች የተመዘገቡ ሊኖሩ ስለሚችል ሰርችን ቢኖረው እና ቪው ካረግን በኋላ ደግሞ የምንፈልገውን ሰርች እንድናደረግ የሚያዝ ትእዛዝ ነው ማለት ነው። ይህንን ትእዛዝ እስኪ አንድ በአንድ እናየው። መጀመሪያ ክሬት ሲንግል ፔጅ ኔምድ ስቱደንት ቪው ዶት ፒኤችፒ የሆነ ፋይል ክሬት አድርጉ ይላል። ያው እንደምታውቁት ይህንን ኮድ ኤዲተር ላይ ነው የምንሰራው። ፕሮጀክት ፎልደራችን ውስጥ ባለፈው የፈጠር ነው ኤች የሚባል ፕሮጀክት ፎልደር አለን። በሶስት ነው ክሬት የምናደርገው ማለት ነው። ወደ ቪዥዋል ስቱዲዮችን እንሄድና ኒው ፋይል ነች እንደምታውቋት። ኒው ፋይልን እንነካና ትእዛዛችን ምን ይላል? ስቱደንት ቪው ዶት ፒኤችፒ ኒው ፋይል ስቱደንት ቪው ዶት ፒኤችፒ እሱን ክሬት እናደርጋለን። እንደዚህ ያመጣልናል። ይህንን ክሬት ካደረግን በኋላ ወደሚቀጥለው ትእዛዝ እንሂድ። ከዛ እነዚህን የምታዩትን ዘ ፔጅ ሹድ ቢ ይህንን ማሟላት አለበት። አሁን ክሬት የምናደርገው ስቱደንት ቪው ዶት ፒኤችፒ ይህንን ስራ መስራት አለበት። አንደኛ ላይ ዲስፕላይ ኦል ሪከርድ ፍሮም ዘ ስቱደንት ቴብል ዳታቤዝ ማይስኩዌል ዳታቤዝ ላይ ስቱደንት ቴብል ክሬት አድርገን በክሩድ ኦፕሬሽን የመጀመሪያው ላይ ዳታ ክሬት አድርገን ስቶር አድርገናል። እነዛን ቴብል ውስጥ ያሉ ሪከርዶችን ነው ዲስፕላይ እንዲሆኑ የተፈለገው። ፕሮቫይድ የሰርች ቦክስ ቱ ሰርች አድሚን ባይ ሰርች የሚደረገው አድሚን ሆነው ሰርች የሚያደርገው በአይዲ ነንበራቸው ደግሞ ሰርች እንዲደረጉ ተማሪዎቹ በአይዲ ነንበራቸው ሲጻፍ ያው ፕራይመሪ ኪ ሰጥተነዋል ባለፈው። አንድ ስቱደንት አንድ ፕራይመሪ ኪ ነው አንድ አይዲ ነው ሊኖረው የሚችለው በሱ ሰርች እንዲደረግ ማለት ነው። ከዛ ዲስፕላይ ዘ ሪዛልት ኢን ኤችቲኤምኤል ቴብል ያው እንደምታውቁት ሪዛልቱን በኤችቲኤምኤል ቴብል ነው የምንሰራው። ቴብል እናዘጋጃለን። ከዛ ሰርች ካደረግን በኋላ ደግሞ ኢንክሉድ ቪው ኦል ኦፕሽን ይኖረው። ሰርች ከተደረገ በኋላ አንዱን ካየን በኋላ ወደ ቪው ኦል እንድንመልሰው እንደገና ሰርች ማድረግ እንድንችልም ደግሞ እንደገና ቪው ማድረግ እንድንችል ቪው ኦል ኦፕሽን የሚኖረው የሚል ትእዛዝ አለን። ስለዚህ ወደ ስራው እንሂድ። ወደ ፒኤችፒ ኮድ መጻፍ እንሂድ። ስቱደንት ቪው ዶት ፒኤችፒ ኮድ መጻፍ እንሂድ። መጀመሪያ የፒኤችፒ ኮድ ሲጻፍ ህግ አለው ብለናል። ሩል ኦፍ ዲክላሬሽን አለው። ዲክላር ሲደረግ እንደዚሁ ዝም ብሎ አይደለም። ኦፕን ታግ እና ክሎዝ ታግ አለው። ስለዚህ የፒኤችፒን ኦፕን ታግ እከፍታለሁ። እዚህ ውስጥ ነው የምጽፈውን ነገር ምጽፈው ማለት ነው። ከዚህ በኋላ ኮዶቹ ኤክስኪዩት የሚሆኑልኝ አንደር ዚስ ሲንታክስ ውስጥ ሲሆኑ ነው። ስለዚህ እንደዚህ አይነት ፋይሎችን ፒኤችፒ ፋይሎችን የምንሰራው ኢንተራክት እንዲያደርግልን አይደለ? አሁን ቪው እንሰራለን ብለናል አይደለ? ቪው ስንሰራ እንዴት ነው? ከስቱደንት ቴብል ፌች አድርጎ ነው የሚያመጣልን አይደለ? ዳታውን ፌች አድርጎ በፌች አሶሲዬሽን አማካኝነት ፌች አድርጎ ያመጣልናል አይደለ? ስለዚህ እንዴት ነው? ምን ያስፈልገዋል? ከኤስኪዩኤል ጋር ከማይስኩኤል ዳታቤዝ ጋር ኮኔክሽን ያስፈልገዋል። ያንን ኮኔክሽን ደግሞ እንደነገርኳችሁ 10 አንጽፍም ኢንክሉድ እናደርገዋለን። አንዴ ኮኔክሽን ስለሰራም ማለት ነው። ኢንክሉድ እያደረግን የምንፈልገው ቦታ ላይ እንጽፋለን ማለት ነው። ስለዚህ ኢንክሉድ የሚደረገው ኢንክሉድ ትላላችሁ። ያ ኢንክሉድ ይመጣል በሲንግል ኮት ውስጥ። ከዛ የፋይሉን ኔም ኮኔክሽን የሰራበት ፋይል ኔም የኛ ኮኔክት ነው። የእናንተ ሌላ ሊሆን ይችላል። እንደ ፕሮጀክታችሁ ይለያያል። ኮኔክት ዶት ፒኤችፒ አሁን አስተዋወቅ ነው። ኮኔክሽናችንን ያውቀዋል። ማይስኩዌል ዳታቤዛችንን ያውቀዋል ማለት ነው። ስለዚህ ይህን ካረግን በኋላ ሪዛልት እንዲሰራ ሪዛልቱ እንዴት ነው ሪትራይቭ እንዲያደርግልን አይደል የተፈለገው። ቫሪያብል ዲክላር እናደርጋለን። ያንን ቫሪያብል ተጠቅመን ደግሞ ስራውን እንዲሰራ ኤክስኪዩት የሚደረገውን ኪዌሪ እንዲሰራ እናዘዋለን ማለት ነው። ቫሪያብል ዲክላር እናድርግ። ቫሪያብል ዲክላር ለማድረግ ግዴታ ነው $ሳይን ከዛ ቫሪያብል ኔም ሪዛልት እንበለው። አሁን ሪዛልት ነው ፌች የሚያደርግልን ሪትራይቭ የሚያደርግልን ሪዛልቱን ስለሆነ ሪዛልት ልበለው። ሪዛልት ኢኳልስ ቱ $ኮን
ዶላር ኮን ኩዌሪውን የሚሰራው ያው ኮኔክሽኑን ታውቁታላችሁ። ዶላር ኮን ማለት እንደ ኮኔክሽን አስቡት፣ ከማይስኩዌል ጋር ኮኔክት የተደረገበት ማለት ነው። ዶላር ኮን ከዛ ሰረዝ ታረጉና ግሬተር ዛን ታረጋላችሁ ማለት ነው። ከዛ ኩዌሪ ብለን ቢውልት የሆነ ፒኤችፒ እና ኩዌሪ እንጽፋለን። ዶላር ሪዛልት ዶላር ኮን ኩዌሪ። ከዛ ኩዌሪ ምን አይነት ኩዌሪ እንደሚሰራ እዚህ ጋር ኩዌሪውን እንጽፍለታለን። ኤስኪዩኤል ኩዌሪ ነው የምንጠቀመው። ኤስኪዩኤል ሰሌክት አርጎ ነው የሚያወጣልን ፌች እያደረገ ሰሌክት ኦል ፍሮም ቴብል ኔም ማለት ነው። ከቴብል ውስጥ አይደለም የሚያወጣልን። የኛ ደግሞ ቴብል ኔም ምንድነው? ስቱደንት ነው። ባለፈው ክሬት አደረግነው። ይህንን ካረግን አሁን ትእዛዝ አስዘነዋል። በዚህ ቫሪያብል አማካኝነት ይህን ሁሉ ትእዛዝ ያዘችልን እቺ ቫሪያብል ሪዛልት የምትባለው ቫሪያብል ስቶር አድርጋልናለች። እቺን ቫሪያብል ተጠቅመን ደግሞ ትእዛዙን ረን እንዲያደርግልን እናዘዋለን ማለት ነው። ምን ላይ ነው ረን የሚያደርግልን? ቴብል ሄዲንግ ራሳችን እናዘጋጃለን። ስለዚህ አሁን ወደ ኤችቲኤምኤል እንሂድና ይህንን ካረግን በኋላ ደግሞ ቴብል እናዘጋጃለን ማለት ነው። ስቱደንት ቴብል በኤችቲኤምኤል ፎርም ነው የምናዘጋጀው። እንደምታውቁት ዩዘር ኢንተርፌስ ወይንም የዩዘር ኢንተራክት የሚያደርግበት ዩዘር ቪው የሚያደርገውን የምንሰራው በኤችቲኤምኤል ፎርም ነው፣ በኤችቲኤምኤል ኮድ ነው ብለናል። ስለዚህ ኤችቲኤምኤል ኮድን ደግሞ አክሰስ ቶሎ ለማድረግ ኦፕን ታክሎት ታጉም ብዬችኋለሁ። ካላጋነው ምልክትነችን ተጠቅመን ኢንተር ስንለው ራሱ ባይ ዲፎልት ይከፍትልናል። ታይትል ፔጃችንን ዶክመንት ብሎ ነው ባይ ዲፎልት የሚያመጣው። እኛ ለመለየት ስቱደንት ቪው ልበለው፣ ስቱደንት ቪው አልኩት። ከዛ ቀጥታ ወደ ቦዲ እንሄዳለን ማለት ነው። ቦዲ ውስጥ ደግሞ ምን ይኖራል? ቴብል ነው አይደል? እንሰራለን የተባባለው ቴብል እንሰራለን። ስለዚህ ቴብል እንከፍታለን። ቴብል አትሪቢዩት አለው። ቦርደር ዋን እንሰጠዋለን። ቦርደር የሚባል አትሪቢዩት አለ። ቦርደር ኢዝ ኢኳልስ ቱ ደብል ኮት ቦርደር ዋን እናደርጋለን። ቴብሉን ዲፋይን እያደረግን ነው። ሴል ፓዲንግ የሚል አለ። ሴል ፓዲንግ እንሰጠዋለን። ሴል ፓዲንግ 8። ከዛ ቴብላችንን እኛ ኦፕኒንግ ታጉን ክሎዝ ስናደርግ ስንዘጋለት ራሱ ክሎዝ ታግ ይሰራልናል። ካልሰራም ራሳችሁ ክሎዝ ማድረግ አለባችሁ። አንድ ታግ ከኦፕን ካደረጋችሁ ክሎዝ ማድረግ አለባችሁ። ከዛ ይሄንን ካልን በኋላ በቴብል ሮ ቴብል ሄዲንጉን እናስቀምጥ። መጀመሪያ ላይ ምን እንላለን? ቲአር እንልና ቴብል ሮ ቲአር ውስጥ ቴብል ሄዲንጋችንን እናስቀምጣለን። ቴብል ሄዲንጋችን የሚሆነው ያው ሙሉ ኢንፎርሜሽን ነው ዲስፕላይ ሆነ የተባለው። ስለዚህ ማይስኩዌል ዳታቤዝ ላይ ያስገባ ነው እናውቃለን። ምን አስገባን? ፉል ኔም አስገባን፣ ጀንደር አስገባን፣ አይዲ ነምበር አስገባን፣ ዲፓርትመንት አስገባን፣ ፕሮግራም አስገባን። ስለዚህ ቴብል ሄዲንግ በኩል እንዲመጣልን ስለፈለግን ቲኤች እንላለን። ቴብል ሄዲንግ ማለት ነው። ከዛ የመጀመሪያው ላይ ፉል ኔም ነው ዲስፕላይ እንዲሆን ላይ መፈለግ ነው። ፉል ኔም። ከዛ አንድ ከጻፋችሁ በኋላ ኮፒ አድርጉትና ውስጡን መቀየር ብቻ። እንደዚህ ኮፒ ታደርጉና ስንት 5 ነው አይደል ያለን? 5 ፊልድ ነው ያለን። 5ቱን ፊልድ ዲስፕሌይም ተብሏል 4። አሁን 5። ከዛ የሁለተኛ ላይ ጀንደር ነው ዲስፕሌይ የሚሆነው የሚደረገው ዲስፕሌይ የሚሆነው ጀንደር ስለሆነ ጀንደር እለዋለሁ። ከዛ አይዲ ነምበር ከአይዲ ነምበር ቀጥሎ ዲፓርትመንት አልኩት። ከዛ ፕሮግራም ይመጣልናል ማለት ነው። ስለዚህ ይህንን ካስገባን አሁን ሄደን ቼክ ማድረግ እንችላለን። ቴብል ሄድ ይመጣልናል፣ ሂደሩ ይመጣል ማለት ነው። ከላይ በሮ መልኩ ሄድ ሆኖ ወደ ጎን እያደረገ አንዴ ቼክ እናድርገውና እናያለን ማለት ነው። ይህንን ቼክ ለማድረግ እንደምታውቁት እንደዚህ አይነት ፋይልን የፒኤችፒ ፋይልን ብሮዘሩ ራሱ ስለማይረዳ አፓቼ ዌብ ሰርቨርን ማስነሳት አለብን ግዴታ።
ፌች እንዲያደርግ ደግሞ በኋላ ስናይ ፌች ስናደርግ ደግሞ ግዴታ ማይስኩዌል ዳታቤዙ መነሳት አለበት። ስለዚህ ዛምፕን ትከፍቱና አፓቼ ዌብ ሰርቨርን ስታርት ማለት አለባችሁ ሁሌም ስትሰሩ። ይሄ ሁለቱ ኦን መሆኑን የፒኤችፒ ክሩድ ኦፕሬሽንን ስትሰሩ ፒኤችፒ ኮድን ስትሰሩ ሁለቱ ኦፕን ካልሆነ አይሰራላችሁም ማለት ነው። አሁን ሁለቱንም አበራው። ከዛ ብሮዘር ላይ ሄድና ይህንን ቼክ ለማድረግ ነው የተፈለገው። ብሮዘር ላይ ሄድና ዩአርኤል ላይ ምን ብዬ ጽፋለሁ? ሎካል ሆስት ሆስት ኔሙ ነው። ከዛ ፎልደር ኔማችን ህዝባር ታደረጉና ፎልደር ኔማችን ይቺ ነው ፕሮጀክት ፎልደራችን። ከዛ ስቱደንት ቪው ዶት ፒኤችፒ ኢንተር ስንለው ሄዲንጉ መምጣት አለበት። እስካሁን የጻፍነው እንደ ሄድ ሆኖ መምጣት አለበት ማለት ነው። ስለዚህ ላይንቱ ላይ ችግር አለ። አሁን ስላላገናኝ ነው እንደዚህ የሚለው። ስለዚህ እችን እንዳለ ኮፒ እናደርግና የፒኤችፒ ዋን ብቻ በኋላ ነው የሚሰራልን። ይሄንን ወደ ኮመንት እንቀይረውና ይሄንን እንትን ብለን እንሞክረው። ያው እንደዚህ ሆኖ መጣልን ማለት ነው። ቀደም የሰራ ነው ሄድ ፉል ኔም ጀንደር አይዲ ነምበር ዲፓርትመንት ፕሮግራም። ከዚህ በኋላ ያለው ነገር ነው የቅድማውን ኤረር ያደረገብን ሪዛልቱ ፌች አድርጎ የት እንትን እንደሚለው ስላላወቀ ነው። ወይንም ደግሞ ኤረር ላይንቱ ላይ አለ ብሎ ያመጣብን ለዛ ነው። ላይንቱ ላይ ኤረር አለ ብሎ የሚያመጣው ለዛ ነው። እሺ አሁን ግን ይሄ መጥቶልናል። ከዛ እዚህ ውስጥ ነው ዳታው ዲስፕላይ መሆን ያለበት። የፉል ኔም በፉል ኔም ኮለመን ስር፣ ጀንደር በጀንደር ስር፣ አይዲ ነምበር በአይዲ ነምበር ስር፣ ዲፓርትመንት በዲፓርትመንት፣ ፕሮግራም በፕሮግራም ዲስፕላይ መሆን አለበት ማለት ነው። እሱን ደግሞ የሚያደርግልን በፒኤችፒ ኮድ አማካኝነት ነው። አሁን ፒኤችፒ ኮዳችንን ይኸው መልሰነዋል። ከዛ እዚሁ ጋር እንዳለን ፌች አድርጎ የሚመጣውን ዳታ በሉፕ ዋይል ሉፕን ተጠቅመን በሱ ዲስፕላይ እናደርጋለን ማለት ነው። ከዛ እዚህ ቲአር ከዚህ ሄዲንግ ስር ነው እንዳያችሁት፣ ከዚህ ሄዲንግ ስር ነው መረጃው መምጣት ያለበት። ስለዚህ እዚህ ጋር ፒኤችፒ ፋይል ከፍታለሁ። ከስር ከቲአር ስር ቲአር ክሎዝ ካረግን በኋላ ቴብልን ሳይሆን ቲአርን ካረግን በኋላ ፒኤችፒ ፋይል እዚህ ጋር ከፍታለሁ። ፒኤችፒ አልኩ። ከዛ ዘጋዋለሁ። እዚህ ውስጥ ነው አሁን የምንጽፈው ማለት ነው። ኮዳችንን ምን ብለን እንጽፋለን? በፋይል ሉፕን ተጠቅመን ነው። ያው አንድ ሮ ብቻ አምጥቶ እንትን እንዳይለን ሁሉንም ነው ኦል ዲስፕላይ ነው አይደል የተባለው። ስለዚህ ሁሉንም አይትሬት እያደረገ ዲስፕላይ ያደርግልናል ማለት ነው። ሁሉንም ያለውን የመጀመሪያውን ተመዝጋቢ ካመጣ በኋላ መጀመሪያ ላይ አሁን ያሬድ ሊኖር ይችላል፣ ሁለተኛ ላይ ሌላ። እሱን ካመጣ በኋላ እንደገና ተመልሶ ሌላ አይትሬት እያደረገ እየደጋገመ እንዳያመጣልን ኋይል ሉፕን እንጠቀማለን። ኋይል ቅንፍ ውስጥ ከዛ ዶላር ሮ የሚባል እዚህ ጋር ዲክላር አደርጋለሁ። ሌላ ቫሪያብል ስራ አላት ዶላር ሮ ላይ ዲስፕላይ እንድትሆን ነው። ዶላር ሮ ደግሞ ምንድነው ቫሊዩዋ ይዛ የምትቀመጠው ቅድም ዲክላር ያደረግነዋል አይደለ ላይ ዶላር ሪዛልት የሚባል ይሄው ይሄ ማለት ነው። ዶላር ሪዛልት ራሱ ዶላር ሪዛልት ብለን እንጽፋለን ማለት ነው። ዶላር ሪዛልት ምን ያደርግልን? ሰረዝ እናደርግና ከዛ ክሬተር ዲዛይን እናደርግና ፌች ያደርግልን። ፌች አሶሲዬሽን ይስራለን። ፌች አሶክ የምትባላለች ቢውልቲን የፒኤችፒ ኮድ ነች። አሶክ ፌች አሶክ ብለን እንጽፋለን። እንደዚህ ማጻጻፉ እቺን መሸምደድ አለባችሁ በደንብ እያያችሁ። ፌች አሶክ አልኩ። ከዛ ፌች አሶክ ብራኬት ከፍታለሁ። ካርሊ ብራስ ኦፕን አደረግና ካርሊ ብራስ ውስጥ ዲስፕላይ አሁን ፌች እንዲያደርግልን ነገር ነው። ፌች አድርጎ ደግሞ ዲስፕላይ ማድረግ አለበት። ኢኮ እናደርጋለን ማለት ነው። ኢኮ እንልና ኢኮ ደብል ኮት እንከፍትለታለን። ከዛ ቴብል ሮ እንሰጣለን። ቲአር እንሰጣለን። ቲአር ውስጥ ደግሞ ቴብል ዳታ ይኖረናል ማለት ነው። ቲዲ ይኖረናል ማለት ነው። ይሄ ቲዲ ከየት ነው የሚመጣው ነው ወሳኝነቱ። እዚህ ጋር ብዙ ጊዜ አልሰራም የሚላችሁ ቲዲ አመጣጡም
አንደርስታንድ ስለማናረግ ነው ማለት ነው። እዚህ ጋር ዲክላር ያደረግናት ቫሪያብል አለች አይደለ? ይሄ እንዲያደርግልን ፌች አሶሲዬሽን እንዲሰራልን ዲክላር ያደረግናት ቫሪያብል ሮ ነች። ስለዚህ እዚህ ጋር ሮ እንጠቀማታለሁ ማለት ነው። ሮ የመጀመሪያውን ፊልድ ኔሙን እንድታመጣልኝ ዲስፕላይ እንድታደርግልኝ ዶላር ሮ እለዋለሁ። ከዛ ስኩዌር ብራኬት ከፍትና ስኩዌር ብራኬት ውስጥ ፊልድ ኔሙ ደግሞ ከየት ነው መምጣት ያለበት? ትክክለኛ ከማይስኩዌል ዳታቤዝ ክሬት የተደረገው ፊልድ ኔም ነው እዚህ ጋር መሆን ያለበት። ስለዚህ ማይስኩዌል ዳታቤዝ ላይ ያለውን ፊልድ ኔም እዚህ ጋር ማምጣት አለብኝ ማለት ነው። እንደገና ማይስኩዌል ዳታቤዝን እዚህ ጋር ስታርትልና ማይስኩዌሉን ወደ ማይስኩዌል ዳታቤዝ መሄድ አለብኝ። ይሄው አድሚን ነውና ያው እናንተ ሎካል ሆስት ብላችሁ መጥራትም ትችላላችሁ። እንደ ግራ እንዳላገባችሁ በዚህ ልጥራው። ሎካል ሆስት የማይስኩዌል ዳታቤዝ ሲጠራ እንዴት ነው? ሎካል ሆስት ባለፈው በፓርት 1 ያላያችሁ እሱ ላይ በደንብ አስረድቻችኋለሁ። እሱ ማየት ስላላችሁ ሎካል ሆስት php ማይ አድሚን ስትሉት ይመጣል ማለት ነው። php ማይ አድሚን ብላችሁ ሎካል ሆስት ህዝባር php ማይ አድሚን ኢንተር ስትሉት እንደዚህ አድርጎ ይመጣላችኋል። ስለዚህ አሁን ኤችፒ ዳታቤዝ ውስጥ ስቱደንት የሚባል ቴብል አለን። እሱን እንትን ነው የምንፈልገው፣ ፊልድ ኔሙን ነው የምንፈልገው። ስትራክቸሩን እናውጣውና ሳይድ ባይ ሳይድ አድርገን እንዳነሳሳት ባለፈው ስሞላ እንደነበረው ለኢንሰርት ፊልድ ስሞላ ነበረ። እሱም ተመሳሳይ ነው ከዚህ ጋር። አሁን የመጀመሪያ ዲስፕላይ የሚሆንልን ኔም ነው። ይሄ ፊልድ ነው፣ ፊልዱ ነው፣ ፉል ኔም ነው ያለው እዚህ ጋር። ሄዲንጉን ግን ከዚህ ጋር ደግሞ ቴብል ዳታው የሚመጣው ከማይስኩዌል ስለሆነ ከዚህ ጋር መመሳሰል አለበት ማለት ነው። እቺ የምታዩትና እዚህ ጋር የሚሞላው ተመሳሳይ መሆን አለበት። ኔም አልኩት። ከዛ ኔም ካልኩ በኋላ የመጀመሪያውን ያመጣልኛል ማለት ነው። በቴብል ዳታ በኩል ቴብል ዳታ አድርጎ ከስር ከኮለመን ስር አድርጎ ያመጣልኛል። ሁለተኛውን ደግሞ ዲክላር እናደርግ። ሁለተኛውንም እንደዚሁ ነው ዲክላር የምናደርገው። ኮፒ እናደርገው። ከዛ ውስጡን ብቻ እናስተካክል። ፊልድ ኔሙን ብቻ እንቀይራለን። ሌላው ተመሳሳይ ነው። ፊልድ ኔሙ የሁለተኛው ኔም ሳይሆን ጀንደር ነው። ጀንደር አልኩ። ሶስተኛውን ዲክላር እናደርግና እንጽፍና አይዲ ነምበር ያው ከዚህ እያስተያዩ ነው የምጽፈው ስህተት እንዳይኖር ማለት ነው። አራተኛው ዲፓርትመንት ነው። ዲፓርትመንት። አምስተኛው ፕሮግራም ነው። ያው እያመሳሰላችሁ እዚህ ጋር አንድ ስፔሊንግ ስህተት ካለው አይሰራላችሁ፣ ዲስፕላይ አይሆንም ማለት ነው። ፕሮግራም። ስለዚህ ፕሮግራም፣ አይዲ ነምበር፣ እነዚህን ጨረስን። አምስቱም አሁን ዲስፕላይ መሆን አለባቸው ማለት ነው። ኮዳችን የሚሰራ ከሆነ ኮዳችን ስህተት ከሌለው አምስቱም ዲስፕላይ መሆን አለበት ማለት ነው። ስለዚህ እዚህ ጋር ጨርሻለሁ። ቼክ እናድርገውና ኮዱን እንደምታዩት ነው። እዚህ ጋር ላምጣላችሁ። ቼክ እናድርገው። አሁን ዳታው ባለፈው ያስገባነው አንድ መረጃ አስገብተን አንድ መረጃ አስገብተናል። ያ መረጃ ያሬድ ለማ የሚለው እሱ መምጣት አለበት ማለት ነው። ግዴታ ነው። እዚህ ጋር አንድ ያልተዘጋቻለች ሰሚኮለን መደረግ አለባት። ኢኮ ግዴታ ነው። ሴቭ እናድርግና ሪፍሬሽ እናድርገው ማለት ነው። ቅድም ሮ ብቻ ያመጣልን ይሄው ሄዲንጉ ብቻ ቴብል ሄዱ ብቻ ያመጣልን። ሪፍሬሽ እናደርገው። ይሄው መጣልኝ ማለት ነው። ይሄ መጣው እኔ ሞልቼ ኦር ደግሞ እዚህ እንዳያችሁት ፔጅ ኮድ ላይ ምንም የጻፉት ነገር የለም። ፌች አድርጎ ነው ያመጣልኝ ከማይስኩዌል ዳታቤዙ ነው። ይሄው ዳታቤዙን እኔና ያለው መረጃ ደግሞ እናያለን። አሁንም ደግሞ ኢንሰርት አድርገን እናያለን ማለት ነው። ማይስኩዌል ዳታቤዝ ላይ ከዚህ በኋላ እየገባን ማየት አይጠበቅብንም ማለት ነው። ስቱደንት ቪው ላይ እየገባን ብናይ ያሳየናል ማለት ነው። ደግሞ ባለፈው ከሰራ ነው ክሬት ውስጥ ጃቫስክሪፕት አገናኝተ ነው ነበር አይደለ? ሲመዘገብ ማይስኩዌል ዳታቤዝ ላይ ሄደን ሳይሆን እዛው ቴብል ላይ እንዲያሳየን። ስለዚህ እሱንም በዛውን ሞክረው። ሎካል ሆስት ልበል። ሎካል ሆስት ኤችዩ ስቱደንት ዶት ኤችቲኤምኤል ላይ ልሂድና ልመዝግብ። ሁለተኛ ተማሪ ልመዝግብ። ስም ብዬ አበበ ልበለው። አበበ ሙላቱ መዘገብኩ። ሜል ነው። አይዲ ልስጠው 32 45 67 ሰጡት። ዲፓርትመንቱ ማርኬቲንግ ኤንድ ሴልስ ማኔጅመንት ነው። ፕሮግራሙ ሬጉላር ነው። ሬጂስተር ልበለው። ሬጂስተር ስለው ኖቲፊኬሽን ላከልኝ። ዲስፕላይ አለርት አደረገልኝ። ሬጂስተር ሰክሰስፉሊ ያርጋሃል አለኝ። ኦኬ ስለው ደግሞ ቴብል ላይ መምጣት አለበት። ባለፈው ስላያያዝ ነው ማለት ነው። ኦኬ ስለው ይሄው ቴብል ላይ መጣልን ማለት ነው። የዌብሳይት ዓላማው ኢንተርሊንክድ የሆነ ዌብ ፔጅ መስራት እስከሆነ ድረስ መያያዝ አለባቸው። እያንዳንዱ ከአንዱ ተያይዞ ኢንፎርሜሽን ቀጥታ ማምጣት አለበት። አሁን
መመዝገቡን ማይስኩዌል ዳታቤዝ ላይ ሄደን ራሱ ማየት አይጠበቅብንም፣ ራሱ እንደዚህ ያመጣልናል ማለት ነው። የመጀመሪያ ስራችንን ከትእዛዝ ውስጥ የትኛውን ጨረስን? ዲስፕላይ ኦል ሪከርድ ፍሮም ዘ ስቱደንት ቴብል የሚለውን ሰራን ማለት ነው። አሁን ደግሞ ቫይዲያ ሰርች ቦክስ ቱ ሰርች አድሚኑ ሰርች ሲያደርግ በአይዲ ነምበሩ ይሁን፣ ከዛ ዲስፕላይ ዘ ሪዛልት ይሁን፣ ሰርች ሲያደርግ ሪዛልቱ ዲስፕላይ ይሁን የሚለውንም ያካትታል ማለት ነው። እሱን አንዴ አብረን እንሰራለን ማለት ነው። ስለዚህ ይህንን ለማድረግ ፎርም ያስፈልገናል። አድሚኑ ሰርች የሚያደርግበት ፎርም ያስፈልገናል። ኤችቲኤምኤል ፎርም ግዴታ ነው። የሆነ ነገር አስገብቶ ሰርች ሲለው ሰርች እንዲያደርግልን ስለሚያስፈልግ ኤችቲኤምኤል ፎርም እናዘጋጃለን። ኤችቲኤምኤል ፎርም ለመለየት ያክል ሄዲንግ እንስጠው። ስቱደንት ቪው እንደሆነ ስቱደንት ቪው ሰጡት በሄዲንግቱ። ከዛ አሁን ፎርም አዘጋጃለሁ ማለት ነው። ፎርም ላለው ፎርም አዘጋጁ። ፎርም እንደምታውቁት አትሪቢዩቶች አሉት። አክሽን እና ሜትድ የሚባሉ አክሽን ስፔሲፋይ ፕሮሰስ የሚደረግበትን ስፔሲፋይ የሚያደርግልን ነው። ሜትድ ደግሞ በምን አይነት ሜትድ ነው ፍሩ የሚካሄደው፣ ዳታው በምን አይነት ሜትድ ነው ፍሩ ዩአርኤል የሚሄደው የሚለውን ደግሞ ዲፋይን የሚያደርግልን ነው ሜትድ። አክሽናችን እዚህ ጋር ባዶ ነው የሚሆነው። አክሽናችን ለምን አክሽናችን ባዶ ይሆናል? እዚህ ጋር ፕሮሰሱ የሚካሄደው እዚሁ ፔጅ ላይ ነው። ሌላ ፔጅ ላይ ፕሮሰስ አይካሄድልንም ማለት ነው። ስለዚህ ሜትድ ነው የምንቀጥለው። ሜትዳችን ወሳኝ ነው። እዚህ ጋር ጌት ሜትድ ነው የምንጠቀመው። ባለፈው እያስረዳኋችሁ ነበረ። ፖስት ሜትድን ለሴኪዩር ለሆነ ነገር እና ላርጅ አማውንት ኦፍ ዳታ ላለው ነገር ኢንቪዚብል አድርጎ ዩአርኤል ላይ ሳይታይ አድርጎ ነው በሪኩዌስት ቦዲው አማካኝነት ነው የሚልከው ብለናል። ጌት ደግሞ ያው ቪዚብል ነው እና ለስሞል ለሆኑ ስሞል አማውንት ላላቸው እንደዚህ ለሰርች ምናምን ተመራጭ ነው። እዚሁ ላይ ሰርች ስናደርግ ያው እያየነው ስለሆነ ሴኩሪቲ ይህን ያህል እንትን አይልም። ጌት ነው ሜትዳችን ማለት ነው። ፎርም ጨረስን። ፎርምን ኦፕን ታግ እንዘጋለን፣ ራሱ ክሎዝ ያደርግልናል። ከዛ ቦክስ እናዘጋጃለን ማለት ነው፣ አድሚኑ ሰርች የሚያደርግበት። ስለዚህ ኢንፑት ታይፕ ስላለው ኢንፑት ታይፑ ሰርች ነው ማለት ነው። ኢንፑት ታይፕ እኩል ይሆናል ሰርች። አድሚን ሰርች እንዲያደርግ ነው የተፈለገው ማለት ነው። ከዛ ይሄ ሰርች ደግሞ ኔም አለው። እዚህ ጋር ልዘጓትም እየዘጋችሁ እንዳትረሱ። ኢንፑት ታይፕ ብላችሁ ያው ደብል ኮት ውስጥ ነው የምታደርጉት። ከዛ ኔም አለው ደግሞ የሚጠራበት። ይሄ ኢንፑት ታይፕ የገባውን መረጃ ሪሌሽንሽፕ ከፒኤችፒ ኮድ ጋር በፒኤችፒ ኮድ ነው ሰርች ፕሮሰስ የሚካሄድልን አይደለ? ሪሌሽንሽፕ መፍጠሪያ ደግሞ ግዴታ ኔም ያስፈልገዋል። አንድ ፒኤችፒ ኮድ ስንሰራ ፎርም ስናዘጋጅ ኔም በጣም ወሳኝነት ያላት ነገር ነች። ባለፈውም በደንብ አብራርቻችኋለሁ። ኔምን በደንብ ማየት አለባችሁ ማለት ነው። ስለዚህ ሰርች ልበለው፣ ኔሙን ሰርች አልኩት። ፕሌስ ሆልደርም እንስጠው። ፕሌስ ሆልደር እኩል ይሆናል ታዩታላችሁ ሰርች ይላል። ሰርች ይላል ማለት ነው። ከዛ ምን ያስፈልገናል ደግሞ? ይሄ አድሚኑ አይዲ ያስገባል አይደል? ክሊከብል የሆነ በተን ሰርች ሲለው ደግሞ ኤክስኪዩት እንዲሆን ያስፈልገናል። ስለዚህ በተን እንሰራለን ማለት ነው። በተን እለዋለሁ። ከዛ በተን ታይፕ አለ። በተን ታይፑ ደግሞ ምንድነው የሚያደርግልን ማለት ነው? ክሊክ ሲደረግ ሰሚት እንዲያደርገው ወደ ፕሮሰስ እንዲመራው ነው የተፈለገው። ስለዚህ ሰሚት ነው የሚያደርገው ማለት ነው። ወደ ምኑ? ወደ ቫሪያብል ክሬት እናደርጋለን። አስረዳችኋለሁ። እሱም ሰሚት ልበለው። ሰሚት ነው የምትሰራልኝ። በተን ታይፕ ሰሚት ማድረግ ነው። ከዛ ኔም ያስፈልገዋል። ይህም ኔም ግዴታ ነው ሪዩዝ ስለምናደርገው ኔም ኢዝ ኢኳልስ ቱ እንበልና ደብል ኮት እንከፍትና ኤስ በተን እንበለው። ኤስ በተን እቺ ኔም ያው ሪሌሽንሺፕ መፍጠሪያ ነች። ክሊከብል ስለሆነች እንፈልጋታለን። ይሄ ሲነካ ነው ኤክስኪዩት የሚሆነው። ስለዚህ ስዘጋው እዚህ ጋር ደግሞ በተኑን ዘግተን ምን ብሎ ይታይልን? ሰርች ብሎ ይታይልን። ሰርች አሁን ኤክስኪዩት አድርገን አንዴ ኮዳችንን እናያለን ማለት ነው። ሪሎድ እናድርገውና ይኸው መጥቷል። እዚህ ጋር ስቱደንት ቪው የሚል መጥቷል። ከዛ ሰርች መጥቷል። ሰርች ሲልም ፕሌስ ሆልደር መጥቷል። ስለዚህ አድሚኑ እዚህ ጋር አይዲ ያስገባል። ከዛ ሰርች ሲለው ሰርች እንዲያደርግ ነው የተፈለገች። በተን ሲነካ አሁን ምንም ሲነካ ምንም ረን አይሆንም። ፒኤችፒ ኮድ ያስፈልገዋል።
ስለዚህ ሲነካ ወደ በተን የተሰርች የተደረገውን ዩዘር ብቻ ስቱደንት ብቻ እንዲያመጣ ነው የተፈለገው። ስለዚህ ይህንን ለማድረግ ደግሞ ፒኤችፒ ኮድ ግዴታ አስፈላጊ ነው። ይህንን ፒኤችፒ ኮድ ደግሞ ስንሰራ በዚህኛው መሰረት ነው፣ በዚህኛው አካሄድ ነው ማለት ነው። እንስራ። ኢፍ እንላለን። ኮንዲሽናል ስቴትመንት የሆነ ኮንዲሽን እየሰጠነው ነው። ከዛ እዚህ ውስጥ ኮንዲሽኑን አስቀምጥለታለሁ። ኢፍ እልና ኢፍ ኢሴት እለዋለሁ። ኢሴት ባለፈው ማስረድቻችኋለሁ። ቼክ የምታደርግልን ነው። በተኑ ይዞ መጣ። ሰርች ወይም በተኑን ሲነካ ሰርች የሚለው ሲነካ ምን ይዞ መጣ የሚለውን ቼክ የምታደርግልን ናት። ከዛ ሜትድን እናስቀምጥለታለን። ሜትዳችን በጌት ሜትድ ነው። ጌት ነው አልኩት። ሜትድ ጌት። ከዛ ስኩዌር ብራኬት ትከፍትና ይሄ ክሊከብል የሆነ ቼክ የሚያደርገው ወይ ማች ሲያደርግ ምንድን ነው? ምኑን ሲነካ ነው? በተኑ ሲነካ ነው አይደለ? በተኔም አለን። ስለዚህ እዚች ጋር የሚገባው በተኔሙ ነው ማለት ነው። ኢፍ ኢሴት ዶላር ጌት። ከዛ እዚች ጋር ምንድን ነው? በተኔም ማለት ነው። በተኔሙን እዚች ጋር ኤስ በተን ያለው ኮፒ እናደርግና ኤስ በተን ፔስት አደርጋለሁ ማለት ነው። ይሄው ኤስ በተን ነው አልኩት። ከዛ ይሄንን ኮንዲሽን አስቀመጥኩለት አይደለ? ይሄን ኮንዲሽን ካስቀመጥኩ ደግሞ ኮድ ልጻፍለት። ምንድነው ኤክስኪዩት እንዲደረግልን የፈለግነው? አንድ ቫሪያብል ክሬት እናደርጋለን። እዚህ ጋር ምን ማድረግ አለብን? እዚህ ጋር አሁን በተኑ ተነካ አይደለ? በተኑ ሲነካ ደግሞ ሰርች አድርግ ብለናል። በምኑ ነው ሰርች የሚያደርገው? በአይዲው አይደለ? አይዲውን ደግሞ እንዴት ቼክ ያደርጋል? እንዴት ከማይስኩዌል ዳታቤዝ ጋር እናስተዋውቋለን የሚለውን ደግሞ እናይ። አንድ ቫሪያብል ክሬት እናደርጋለን። ዶላር ሰርች የሚባል ሰርች እንበለው። የፈለጋችሁትን ማለት ትችላላችሁ። ቫሪያብል ሪዩዝ ስታደርጉት አትሳሳቱ እንጂ የፈለጋችሁትን ማድረግ ትችላላችሁ። ይህን ያህል ማተር የሚያደርግ ነገር የለውም። ከዛ ዶላር ሰርች ኔም አሳይን አደረገው። ከዛ ሜትዱን ዶላር ጌት ነው ሜትዳችን። ዶላር ጌት አልኩት። ስኩዌር ብራኬት ውስጥ ቫሊዩ ኔሙን የኢንፑት ኔሙን እንጽፋለሁ ማለት ነው። ኢንፑት ኔም ማለት እዚህ ጋር ያለችው ሰርች ሲደረግ አይዲ ሲያስገባ አድሚኑ እዚች ጋር የገባችው አይዲ እዚህ ጋር ነው መታ የምትቀመጠው ፎርሙ ላይ ፎርም ኔም ላይ። ስለዚህ ፎርም ኔም ደግሞ ለዚህ ቫሪያብል ትስጠው። ስለዚህ እዚች ጋር የምትገባው ምንድን ነው ማለት ነው? የሰርች ኔሙ ኢንፑት ኔሙ ማለት ነው። ከዛ እዚች ጋር አስገባው፣ ፔስት አደርጋታለሁ። ስለዚህ ጨረስኩ። በዚህ ነው ሰርች የምታደርግልኝ ያልኩ። ይህንን ስላረኩ ብቻ ይሁን እዚህ ጋር ሰርች የሚደረገውን አይዲ ይዞ የተቀመጠ ቫሪያብል አለ። ቫሪያብል አለች። ይኸው አይዲ አሁን አስገባው 32 ምናምን ሳስገባ እዚህ ቫሪያብል ላይ ተቀምጧል። ተቀምጦ ብቻ ቁጭ ነው ያለው። አሁን ስራ አልሰራም አይደለ? ከኤስኪዩኤል ኮድ ተጽፎለት ስራ መስራት አለበት። ስለዚህ ስራውን የሚሰራው ደግሞ ሰሌክት አድርጎ ሰሌክት ካረጎች ውስጥ ስፔሲፊክ የተሰጠውን አይዲ ብቻ የገባለትን አይዲ ብቻ ሰርች አድርጎ እንዲያመጣ ነው የተፈለገው አይደለ? ስለዚህ ሰርች አለው። እዚህ ጋር ቫሪያብል ደግመን እቺን ሪዩዝ እናረጋታለን። ቅድም ምን የሰራንባትን ሪትራይቭ ኦልፍ ያደረግንባትን እቺን እንደዚህ ኮፒ እናረጋትና እናንተም እንደዛ ማድረግ ትችላላችሁ። ከዚህ ውስጥ ስለሆነ ሰርች የሚያደርገው ኮፒ እናረጋውና ዶላር ሪዛልት ዶላር ኮንኩዌሪ ሰሌክት ኦል ፍሮም ስቱደንት። ከስቱደንት አይደለ ሰርች እየሰራ ነው ያለው፣ ግን እዚህ ጋር አሁን ሁሉንም እንዲያመጣ ስፔሲፊክ አንድ ሰው ነው አይደለ በአይዲ ሰርች እንዲደረግ የተፈለገው። ስለዚህ ዌር እንበለው ስፔሲፋይ እያደረግነው ነው። ዌር ኮንዲሽን እየሰጠነው ነው ማለት ነው። ከዛ ዌር በምኑ ነው አድሚኑ ሰርች ያርግ የተባለው? ትእዛዙን መለስ ብላችሁ ካያችሁት በምንድን ነው? በአይዲ ነምበሩ ነው። ፊልድ ኔም ላይ አይዲ ነምበር አለ። በሱ አይዲ ነምበሩ ሲጠራ የሰውየው ሙሉ መረጃ ይምጣ ነው የተባለው። ስለዚህ አይዲ ነምበር ነው የምንፈልገው። አሁን ኮለመን ኔሙ አይዲ ነምበር እንደዚህ ነው የጻፍነው። አይዲ ነምበር ወሰድኩ ከዚህ ጋር ዌር አይዲ ነምበር። ከዛ እዚህ ኳሊቲ አይዲ ነምበር አይዲ ነምበሩን ከምን ጋር ነው ማች የሚያደርገው? አድሚኑ ሰርች ካረገው ጋር አይደለ? አድሚኑ ደግሞ ሰርች አድርጎ እዚህ ጋር ያመጣዋል። እዚህ ጋር ያመጣችው ደግሞ እዚህ ፎርም ኔም ላይ ትቀመጣለች። ከዚህ ፎርም ኔም ደግሞ ያው ግንኙነት አለው ሁሉም። ከዚህ ፎርም ኔም ደግሞ በኔም አማካኝነት እዚህ ቫሪያብል ላይ መጥቷል ማለት ነው። ስለዚህ ሲንግል ኮት ውስጥ እናደርግና እዚህ ሰርች የምትባለውን ቫሪያብል እናስገባለን ማለት ነው። ያው ሰርች ጨረስን ማለት ነው። አሁን ሰርች ማድረግ አለበት። ይሄን የአድሚኑ አይዲ ሲያስገባ ሰርች ማድረግ አለበት። እናርጋው ክሮስ ቼክ እያደረጋችሁ እንደገና ነገር ሲሰሩ ተመለስ። አሁን አንድ አይዲ እናስገባና ሰርች ማድረጉን ቼክ እናደርጋለን ማለት ነው። ሁለተኛ ላይ ያለው አሁን ያሬድ ለማ ነው አይደለ? ያሬድ ለማን ብቻ በአይዲው ይሄውና
ያው አይዲውን ሲነግራችሁ ሰርች ለማድረግ አድሚኑ ሰርች ሲያደርግ እዚህ ጋር አይዲውን ያስገባል። ከዛ ሰርች ሲለው ይሄ ብቻ ያሬድ ለማ ብቻ መቅረት አለበት። ያው ሰርች ሲያደርግ ያሬድ ለማ ብቻ። አሁን ብዙ ዳታ እንዳለ ቁጠሩትና አንድ ሺህ ተማሪ ቢኖር ከአንድ ሺህ ተማሪ ውስጥ አይዲውን መጥቶ ኢንፎርሜሽን አውጣልኝ ቢል ኦር ደግሞ አይዲው ሲነገር ኢንፎርሜሽን ለማውጣት ሰርች ለማድረግ አንድ አይዲውን ስናደርገው ከብዙ ሺህ ተማሪዎች ውስጥ የእሱን ብቻ ያስቀራል ማለት ነው። ስለዚህ ሁለቱን ታስክ ሰራን ማለት ነው። ዲስፕላይ ዘ ሪዛልት አን ኤችቲኤምኤል ሪዛልቱ እዚህ ጋር ዲስፕላይ ሆኖ አንድ ሰርች አደረግን። ከዛ አንድ ታስክ ትቀረናለች። አንድ የመጨረሻ ኢንክሉድ ቪው ኦል ኦፕሽን ቱ ዲስፕላይ ኦል ሪካርድስ። ሰርች ከተደረገ በኋላ ደግሞ ወደ ኦል ሪካርድ እንዲመለስ ይፈለጋል። ስለዚህ ኦል ሪካርድ የሚባል ኦፕሽንን እንደ አማራጭ አስገቡበት ይላል ትዕዛዛችን። ስለዚህ እዚህ ከሰርች ጎን እናስቀምጥ ማለት ነው። ምን የሚባል ቪው ኦል የሚል ሰርች ካደረገ በኋላ ካገኘ በኋላ ወደ ኦል እንዲመልሰው አንድ ቪው ኦል እናስገባለን ማለት ነው። ይህንን ቪው ኦል የምናስገባው በሊንክ አድርገን ራሱን እናስገባዋለን ማለት ነው እዛው ኤችቲኤምኤል ፎርሙ ላይ። ስለዚህ እዚህ ፎርሙ ጋር ልምጣና ያው ፎርሙ ጋር መጣውና ፎርሙ ውስጥ አንድ ሊንክ አንከር ሊንክ ስታደርጉ በዚህ ነው ኤችአርኤፍ እቺ ኮመን የሆነች የኤችቲኤምኤል ሊንክ ፔጅን ከፔጅ የምናገናኝባት ሜትር ነች። እቺ መቼም አጠፋችሁም። ስለዚህ አሁን የራሱን የፔጁን ስም ነው የምንጽፈው ማለት ነው። ስቱደንት ፔጁ ስም ምንድነው? ስቱደንት ቪው ዶት ፒኤችፒ አይደለ? ከዚሁ ላይ ነው ራሱን ደግሞ ሲከፍተው ቪው ኦል ይሆናል ማለት ነው። ስቱደንት ቪው ዶት ፒኤችፒ ስቱደንት ቪው ዶት ፒኤችፒ ካልኩት ደብል ኮቴን ዘጋለው ኮማ ዘጋ። እዚህ ጋር ምን ይበልልኝ? ቪው ኦል ከብዙ ቪው ከተደረገ በኋላ እዚህ ጋር ቪው ኦል የሚል ሲመጣ አሁን ለውጡን ታውቃላችሁ። ቪው ኦልን እናስገባለን። ያው ቪው ኦል አማራጭ እዚህ ጋር መጣች ከሰርቹ ጎን። ከዛ ቪው ኦል ስለው ያው ሃይድ የሆነው የአበበ ሙሉጌታ ፋይል ያሬድን ሰርች ስላደረኩ ነበረ ቀደም ያሬድ ብቻ ሲያሳየኝ የነበረው። እዚህ ጋር አሁን ያበበን ላድርገው። አበበን ሰርች ላድርግ። ከዛ አበበን እዚህ ጋር ሰርች አልኩ። ሰርች ከነካ አበበን ብቻ ያስቀራል። ቪው ኦል ደግሞ ጥቅሙ አሁን ብዙ ተማሪ ካመዘገባችሁ አሁንም ያው ሰዓት ይፈጃል እንጂ ብዙ ተማሪ መመዝገብ ትችላላችሁ። አይዲ እስካለው ድረስ አይዲው ደግሞ ፕራይመሪ ኪ ስለተሰጠው ሪደንደንት መሆን አይችልም፣ መደጋገም አይችልም። ስለዚህ የአንዱን በአንድ በዛች አይዲ የተመዘገበውን ስቱደንት በቀላሉ ማውጣት እንችላለን። ቪው ኦል ስትሉት ደግሞ የሁሉንም አንድ በአንድ ይዘረጋላችኋል ማለት ነው። ስለዚህ ታስክ 6 ጨርሰናል ማለት ነው። ታስክ 6 ምንድነው? ለመድገም ያክል ሪትራይቭ ማድረግ ነው። ሪትራይቭ አድርገን ጨርሰናል። ከኤችቲኤምኤል ከማይስኩዌል ዳታቤዝ ፎርም ወደ ኤችቲኤምኤል ቴብል አድርገን እዛው ዌብሳይት ክሬት ያደረግነው ዌብሳይት ላይ መረጃውን ማየት ይችለናል። ሰርች ማድረግ ይችለናል። ይሄ መረጃ ከየትም አልመጣም ከማይስኩዌል ዳታቤዝ ነው። ሰርች ማድረግ ሰርተናል ማለት ነው። ታስክ 6ን በዚህ አጠናቅቀን በታስክ 7 እንገናኝ። አሁን ጨርሻለሁ። ታስክ 7 ላይ እንገናኝ።